ሰላም እንዴት ናችሁልኝ? ሂዳያስ ኪችን ነኝ። በጣም ቀላልና ፈጣን ቁርስ እንሰራለን። በመጀመሪያ ሁለት እንቁላል ሳህናችን ላይ እናደርጋለን። እንቁላላችንን ካደረግን በኋላ አንድ የሾርባ ማንኪያ ስኳር እናደርጋለን። ግማሽ የውሃ ብርጭቆ ወተት፣ ግማሽ የውሃ ብርጭቆ ውሃ እናደርጋለን። ቫኒላ ለቃናው ቆንጆ እንዲያደርግልን እንጨምራለን። ይህንን አንድ ላይ በደንብ እናዋህደዋለን። እንደዚህ ካዋሃድነው በኋላ ፍርኖ ዱቄት እንጨምራለን። አጠቃላይ የተጠቀምኩት ሩብ ኪሎ ፍርኖ ዱቄት ነው። ቤኪንግ ፓውደር አንድ ሻይ ማንኪያ፣ ጥቁር አዝሙድ ትንሽ እንጨምርበታለን። ይህንን አንድ ላይ በደንብ እናዋህደዋለን። የዚህን ያህል ካዋሃድነው በኋላ ሩብ የሻይ ማንኪያ የሚሆን ጨው አድርገን አሁንም ሊጣችንን በደንብ እናዋህደዋለን። ሊጣችን እንደዚህ ከደረሰልን በኋላ መጥበሻችንን እንጥዳለን። ዘይት ትንሽ እናደርጋለን። ዘይቱን እናዳርሰዋለን። ዘይቱ ሞቅ ሲልልን ሊጣችንን እናመጣና አንድ የሾርባ ማንኪያ እናደርጋለን። ሙቀቱ መካከለኛ ላይ መሆን አለበት። በጣም ከጋለ ቶሎ ነው የሚያርብን ውስጡ ሳይበስል። ከዛ ከላዩ ትንሽ ጠፈፍ ማለት ሲጀምር እንደዚህ እንገለብጠዋለን። ከዛ ከታቹ ቀላ ሲልልን አውጥተን ማቅረብ ነው። ምናልባት እንዲህ ትንንሽ ሳይዝ መስራት የማትፈልጉ ከሆነ ሊጡን ወጥ አድርጋችሁ በአንድ ወይም በሁለት ዙር መጋገር ትችላላችሁ። ይህንን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። እናንተም ሰርታችሁ ሞክሩት። አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ ማድረግ አትርሱ። ቻው